ሴትነት ትልቅ ፈተና ትልቅ ራሱን የቻለ ኃላፊነቶችን የምንወጣበት መንገድ ስለሆነ ያው የማስታውሰውን ሌላ ታሪክ። ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ከ10 ዓመት እስከ 18 ዓመቴ ድረስ ምን አይነት ገጠመኞችና በምን አይነት ሁኔታዎች እንዳለፍኩኝ ልነግራችሁና ከ10 ዓመት እስከ 18 ዓመት ላላችሁ ልጆች ደግሞ እኔ ያሳለፍኩት የህይወት ገጠመኝ ትምህርት ይሆናችኋል ብዬ ስላሰብኩኝ ነው። ያው ትንሽ ሴቶች ስንሆን እያንዳንዱ የምናሳልፈው ነገሮች በጣም ከባድና ትምህርት ወስደንባቸው የምናልፍባቸው ነገሮች ካልሆኑ ያው ለህይወታችንም ለወደፊታችንም ትንሽ ከበድ ይላሉ። ያው ሴት ልጅ በጣም ብዙ ጫናዎች አሉባት። ምክንያቱም ሴትነት ትልቅ ፈተና ትልቅ ራሱን የቻለ ኃላፊነቶችን የምንወጣበት መንገድ ስለሆነ ያው የማስታውሰውን ሌላ ታሪክ ሳልጨምርበት ሌላ ያልተፈጠረ ነገርን ሳልጨምርበት የማስታውሳቸውን ከ10 ዓመት እስከ 18 ዓመት የነበሩኝን ቆይታዎቼን በደንብ ያስተምራችኋል ብዬ የማስበውን እነግራችኋለሁ። እና ይህን እንደዚህ አይነት ቪዲዮ ስሰራ አሁን ለመጀመሪያ ጊዜ ነው። ያው የእናንተ እርዳታ ያስፈልገኛል። ማለትም ሰብስክራይብ በማድረግ የዩቲዩብ ቻናሌን ቤተሰብ መሆን ትችላላችሁ። በዚህ አጋጣሚ ትንሽ የተወሳሰበ የህይወት ታሪክ ነው ያለኝ። የተወሳሰበ ስላችሁ ግራ የሚያጋባ አይነት አለ አይደል? ያው ብዙ ነገሮች እየተደራረቡ የሚፈጠርባችሁ ነገሮች ላይክ እንደዛ አይነት ነገሮች ማለት ነው። ላይክሊ እኔ ከ10 ዓመቴ እስከ 18 ዓመቴ የተረዳው የመጣሁት ነገር ቢኖር ሴት መሆን ትልቅ ፈተና እንደሆነ፣ ኖርማሊ ደግሞ ቤተሰብ የሚለው ቃል ሲበታተን የተለያዩ ችግሮችን ይዞ እንደሚመጣና በተለያዩ ልጆች ላይ የሚፈጥረው ተጽዕኖ ከባድ ስለሆነ ነው። ምክንያቱም አስባችሁታል፣ አንድ ፋሚሊ ጋር የሚኖር ልጅና ከፋሚሊ ውጪ የሚኖር ልጅ አንድ አይነት አይደለም። ፋሚሊያችሁን ጋር ስንኖር የፈለግነውን ነገር መጠየቅ እንችላለን። በፈለግነው መንገድ ለመሄድ እንሞክራለን። የፈለግነውን ነገር ለመጠየቅ አናፍርም፣ አንፈራም። ላይክ በቃ በጣም ብዙ ነገሮችን። ግን አንድ ልጅ ከቤተሰብ ተነጥሎ ሲኖር፣ በተለይ እያደገ ሲመጣ፣ ልጅ እያለ እንደዚህ አይነት ስሜቶች አይሰሙትም። ግን እያደገ ሲመጣ በተለይ ሴት ልጅ ስትሆን በጣም ከባድ ነው የምላችሁ። በጣም ብቻ በጣም ከባድ ነው። ምክንያቱም በዛ መንገድ አልፌያለሁም። ያንን መንገድ በደንብ ስለማውቀውም ስለተረዳሁትም ይመስለኛል። ግን አለ አይደል ቤተሰብ የሚለው ቃል ሲበተን በጣም ከባድ ነው። በዚህ አጋጣሚ እኔ ለወላጅ ማለት የምፈልገው ነገር ቢኖር
በተለይ ትዳር ከመሰረታችሁ በኋላ በተለይ ልጅ ከተፈጠረ በኋላ ትዳር ላይ ትዕግስት፣ ጽናት፣ መቻቻል፣ መከባበር፣ መደማመጥ የሚባሉ ነገሮች ሊኖሩ ይገባል ብዬ ነው የማስበው። ምክንያቱም ባልሽ አጥፍቶ መሆኑን እያወቅሽ እንኳን ይቅርታ ብታደርጊለት በሱ ጥፋት አንቺ ተሸናፊ ብትሆኚ፣ ልክ እንደዛው ባልም በሚስቱ ጥፋት ተሸናፊ ሆኖ ይቅርታ ቢጠይቃት መሸናነፍ እርስ በርስ ቢኖር ጥሩ ነው ብዬ ነው የማስበው። ላይክ በጣም ከባድ ነው። በተለይ ልጅ ከተፈጠረ በኋላ በጣም ከባድ ነው። ምክንያቱም ያ ልጅ እናንተ ስትለያዩ የሚደርስበት ተጽዕኖ፣ የሚያያቸው ፈተናዎች፣ የሚሰማው ስሜት ሊገልጽላችሁ አልችልም። በጣም ከባድ ነው። በተለይ